እግዚአብሔር ወደሚነገርበት ቦታ መሄድ አለመፈለግ፣ ቃለ እግዚአብሔር የሚነገርበት ቦታ ላይ መቆየት አለመፈለግ፣ ቃለ እግዚአብሔር ከሚነግሩን ሰዎች ጋር መገናኘት አለመፈለግ፣ ቃለ እግዚአብሔር ከሚነግሩን ሰዎች ጋር አብሮ መቆየት አለመፈለግ። ወደ ዘመኑም ስናመጣው ደግሞ ሶሻል ሚዲያ ላይ ቃለ እግዚአብሔር የሚናገሩ ኮንተንቶችን ወይም መንፈሳዊ ይዘት ያላቸው ኮንተንቶችን ስናይ አለመከታተል ወይም ለነሱ ትኩረት አለመስጠትና ስክሮል ማድረግ፣ ማሳለፍ፣ አለማንበብ፣ ረጃጅም ጽሁፎችም ሲሆኑ ታግሶ አለማንበብ፣ አጫጭሮችም ከሆኑ ደግሞ ጊዜ ሰጥተን በጣም ኢንተረስት ሆነን አለማንበብ። ይሄ ቃለ እግዚአብሔርን መሰልቸት። ቃለ እግዚአብሔርን የመሰልቸት አይነት ጠባይ እላያችን ላይ ስናይ ወይንም ደግሞ በእንደዚህ አይነት ልምምድ ውስጥ ራሳችንን ስናየው፣ ራሳችን በእንደዚህ አይነት ስንፍና ውስጥ ገብቶ ስናገኘው ልናስባቸው የሚገቡ ቢያንስ 5 ነጥቦችን አይተን ይህን ቪዲዮ እናጠቃልላለን። የመጀመሪያው እንደዚህ አይነት ጠባይ እላያችን ላይ ስናይ ልናስታውሰው የሚገባን ነገር ቃለ እግዚአብሔርን መስማት ለድህነት ወሳኝ መሆኑ ነው። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 10 ከቁጥር 13 ጀምሮ የጌታን ስም የሚጠራ ሁሉ ይድናል ይልና ቁጥር 14 ላይ ሲደርስ ደግሞ ያላመኑበትን እንዴት ይጠሩታል ይላል። ከዛው ቀጥሎ ደግሞ ባልሰሙትስ እንዴት ያምናሉ ይላል። እንግዲህ ሰው የጌታን ስም ሲጠራ ይድናል ካለ በኋላ የጌታን ስም ግን ዝም ብሎ ጠርቶ ሳይሆን የሚድነው አምኖበት ነው የሚድነው። ስለዚህ ያላመኑበትን አይጠሩት እንዴት ይጠሩታል ይላል። ያላመኑበትን ቢጠሩ ስለማያድን ማለት ነው። ለመዳን የጌታን ስም ጠርቶ ለመዳን ማመን ያስፈልጋል በስሙ። ስለዚህ ባመኑበት ነው ስሙን ጠርቶ የሚድነው። ደግሞ ለማመን ደግሞ እዛው ጋር ቁጥር 14 ላይ እዛው ጋር ምን ይላል? ባልሰሙትስ እንዴት ያምናሉ? ለማመን መስማት ያስፈልጋል። አንድ ሰው አምናለሁ፣ ለምሳሌ እኔ አምናለሁ ስል ምንድን ነው የምታምነው ሲባል ይሄን ብዬ የምናገረው ነገር መኖር አለበት። የሆነ እምነት አየር ላይ የሚንጠለጠል ነገር አለ፣ የሚታመን የሆነ ነገር መኖር አለበት። ስለዚህ ሰው ለማመን መስማት አለበት። ያን ደግሞ ቃለ እግዚአብሔርን ሰምተን ነው የምናምነው። በዛ በሰማነው ስሙን ጠርተን የምንድን። ስለዚህ መስማት ለድህነት ወሳኝ ነገር ነው። ሰው ሳይሰማ ሊያምን አይችልም። እንዲሁም በአባባል ካልተማሩ አያውቁ፣ ካላወቁ አይጸድቁ የሚባል ነገር አለ። እውቀት ብቻውን ያጸድቃል ሳይሆን ሀሳቡ መስማት አስፈላጊ ነገር ነው። እውቀት አስፈላጊ ነገር ነው። እውቀት ከብዙ ነገር ስለሚያውቁ ማለት ነው። የምናውቀው ደግሞ ስንሰማ ቃለ እግዚአብሔርን ስናነብ ነው። ስለዚህ ቃለ እግዚአብሔርን የመሰላቸት አይነት ጠባይ ላያችን ላይ ስናይ ይህንን ነገር ልናስታውሰውና ለራሳችን ልንነግረው ይገባናል ማለት ነው። ሌላውና ሁለተኛው እንደዚህ አይነት ጠባይ ላያችን ላይ ስናይ ልናስታውሰው የሚገባው ነገር ቃለ እግዚአብሔርን መስማት ለሰማያዊው ክብር ብቻ ሳይሆን ለስጋዊ ሕይወታችንም በምድራዊ ሕይወታችንም በረከት ያሰጠናል። ከእግዚአብሔር ጋር ስንቀርብ ስነ ምግባራችን ይታነጻል፣ እውቀታችን ከፍ ይላል፣ አመለካከታችን ከፍ ይላል። ስለዚህ በማህበራዊ ሕይወታችንም በቤተሰብ ውስጥም ሊሆን ይችላል፣ በግላዊ ሕይወታችንም ለዓለም ያለን አመለካከት የተሻለ ስለሚሆን ዓለምን በትክክለኛ ማንነቷ ስለምንረዳት እንዴት መኖር እንዳለብን እንረዳለን። ያለ ጭንቀት እንዴት መኖር እንዳለብን፣ ተረጋግተን እንዴት መኖር እንዳለብን፣ ከሰዎች ጋር በምን መልኩ መግባባት እንዳለብን፣ ከሚያስቸግሩ ሰዎች ጋር እንኳን እንዴት ተግባብተን መኖር እንዳለብን የምንረዳበት ስለሆነ ለምድራዊው ሕይወታችንም የሚጠቅም መሆኑን ለራሳችን ልንነግረው ይገባናል ማለት ነው። ሌላው ቃለ እግዚአብሔርን የመሰልቸት አይነት ጠባይ ላያችን ላይ ስናይ ልናስበው የሚገባው ነገር ይሄ እንደ መፍትሄም ነው። ምንድነው? ቃለ እግዚአብሔርን መስማት ተጋድሎ ነው። የተለያዩ ነገሮችን ለመዝናናት ለዛ ወይ ለስራም ብለን የምናዳምጣቸው ነገሮች ሊኖሩ ይችላሉ። ያን ያክል የሚያስጨንቁን ማለት ለመዝናናት ብለን የሚያስጨንቁን ከሆኑ ምን ይሰራልኛል የምንለው። አንድ ሰው ኮሜዲ ላይ ገብቶ ኮሜዲው የሚያስጨንቀው ወይም ሀሳብ የሚያመጣበት ድብርት የሚያመጣበት ከሆነ ለመዝናናት ገብቼ ሊደበር ነው እንደገባሁት ብሎ ጥሎት ሊወጣ ይችላል። ቃለ እግዚአብሔር እንደዛ አይደለም። ቃለ እግዚአብሔር ለመደሰት ብቻ ፈልገን ቃለ እግዚአብሔር እንደዛ ኢንጆይ ለማድረግ የምንሰማው ነገር አይደለም። ቃለ እግዚአብሔር ለህይወት የምንሰማው ነገር ነው። ምናልባት ኢንጆይ ልናደርግበት እንችላለን። በመንፈሳዊ ተመስጦ ስንመሰጥ ቃለ እግዚአብሔር እየሰማን ልባችን ደስ ሊለው ወይም ደግሞ ሐሴት ሊያደርግ ይችላል፣ ያደርጋል። ግን ሁልጊዜ እንደዛ መሆን አይጠበቅበትም። ተጋድሎ ስለሆነ ቅድም የድህነት አካል ነው። ቃለ እግዚአብሔርን መስማት የድህነት አንዱ አካል ነው ብለናል። ስለዚህ ድህነት ደግሞ ተጋድሎ ነው። በክርስትና ህይወት ስንኖር መስቀሌን ተሸክሞ ይከተለኝ ራሱን ይካድ የሚለው ራሱን ይካድ መስቀሉን ተሸክሞ በኋላ ይከተለኝ ነው አይደል ያለው። መስቀሉ መከራ ነው። ድህነት መከራ ነው። የሆነ የምንጋደለው ነገር አለ። ስለዚህ ይሄ አንዱ ነው። መሰላቸት ሌላም ነገር ሊሆን ይችላል። ይሄ እንቅልፍ ሊለን ይችላል። እየተማርን ሌሎች ነገሮችን ለማድረግ
አይምሮአችን ወደ ሌላ ቦታ መሄድ ሊፈልግ ይችላል። ቤተክርስቲያን ቁጭ ብለን ሌላ ቦታ ሄዶ መዝናናት ሊፈልግ ይችላል። አይምሮአችን ቃለ እግዚአብሔር በሚነገርበት ሰዓት ባላዳምጥስ የሚል ሀሳብ ሊመጣ ይችላል። ግን ያኔ አማትበን ይሄ ተጋድሎ ነው ብለን መጋደል እና ማሸነፍ ቃለ እግዚአብሔርን ሀሳባችን ሲሰረቅም እንኳን ሀሳባችንን እየመለስን ማዳመጥ ነው። መጽሐፍም እያነበብን መጽሐፍ ቅዱስ እያነበብን እንኳን ስንጨርሰው ማናስታውሰው ከሆነ ምን እንዳነበብን ማናስታውሰው ከሆነ እየደገምን አሁንም ጸሎት እያደረግን እየደገምን እያነበብነው ፍሬ ነገር የምንወስድበት ለድህነት የምንበቃበት ነው እንጂ ኢንጆይ ለማድረግ ደስ ሲለን የምናነበው ካልተመቸን ኮንፈርት ካልሰጠን ደግሞ ማለትም ለማንበብ አእምሮአችን ዝግጁ ካልሆነና ወይም ሌላ ነገር በቃ ሪላክስ ማድረግ የሚፈልግ ከሆነና በዛን ታይም ያንን ነገር ቃለ እግዚአብሔር ወይ መስማት ሊሆን ይችላል ማንበብ ሊሆን ይችላል ያንን የማይፈልግ ከሆነ ጥለነው የምንሄደው መሆን የለበትም። ስለዚህ ተጋድሎ እንደሆነ እያሰብን በተጋድሎ ልንሰማው በተጋድሎ ልናነበው የሚገባን ነገር ነው ማለት ነው። ሌላው አራተኛው ቃለ እግዚአብሔርን የመሰላቸት አይነት ጠባይ ላያችን ላይ ስናይ እናስበው የሚገባው ነገር አካባቢያችንን በመንፈሳዊ ነገሮች ማጀብ ጉዟችንን በመንፈሳዊ ነገሮች ማጀብ። ለምሳሌ ጓደኞቻችንን መንፈሳዊ የሆኑ ጓደኞች ቤተክርስቲያን የሚሄዱ መንፈሳዊ ትምህርትን የሚማሩ መንፈሳዊ ነገሮችን የሚያወሩ መዝሙር የሚያዳምጡ ነገሮች የሆነ ኢሹ ሲነሳ ያንን ነገር ከመንፈሳዊ አንግል የሚያዩ በመጽሐፍ ቅዱስ እየመዘኑ ይሄ እኮ እንደዚህ ነው በቀልድ ውስጥም ቀልድን ወደ ቁም ነገር እየወሰዱ ከመንፈሳዊ ትምህርት አንጻር ወይም ደግሞ ከቤተክርስቲያን አስተምሮ አንጻር እየመዘኑ ይሄ እኮ በዚህ መልኩ ከሄደ መጥፎ ነው ይሄ እኮ በዚህ መልኩ ከሄደ ጥሩ ነው ያሉ ከቀልዱም ውስጥ እንኳን መንፈሳዊ ነገሮችን ሊያስጨብጡን የሚችሉ በውሏችን ውስጥ እግዚአብሔርን እያስታወስን ውሏችን እንድንውል ሊያደርጉን የሚችሉ አይነት ሰዎችን መቅረብ ራሳችንም እንደዚህ አይነት ሰው መሆን መንፈሳዊ ጽሁፎችን ማንበብ መንፈሳዊ መጽሐፍቶችን መከታተል ሶሻል ሚዲያችንን በመንፈሳዊ ነገሮች መቃኘት። በተለይ አሁን ትሬንድ የሆነው ሶሻል ሚዲያ ቲክቶክ ነው በአብዛኛው ብዙ ወጣት የሚጠቀመው። ቲክቶክ ደግሞ አልጎሪዝሙ የሆነ ነገር የምንጠቀም ከሆነ ያንን ነገር እየደጋገመ ወይም ከዛ ነገር ጋር የተያያዙ ነገሮችን ያመጣልናል። ስለዚህ መንፈሳዊ ነገሮች የምናይ ከሆነ መንፈሳዊ ነገሮችን ሁለት ሰዎች እኩል ቲክቶክ ላይ ገብተው እኩል ሰዓት ቲክቶክ ቢከፍቱ ሁለቱ ጋር የሚመጣው ነገር አንድ አይነት ላይሆን ይችላል። ምክንያቱም ከሚከታተሉት አንጻር ነው። አንደኛው ብዙ ጊዜ እግር ኳስ የሚከታተል ሰው ከሆነ እና አንደኛው ብዙ ጊዜ መንፈሳዊ ነገሮች የሚከታተል ከሆነ ቲክቶክ ሲከፍቱ አንዱ ጋር እግር ኳስ የሚመጣው አንዱ ጋር መንፈሳዊ ነገር ነው። ስለዚህ እንደዚህ እሱ ራሱ አልጎሪዝሙ ራሱ የሚያግዝ ስለሆነ መንፈሳዊ ነገሮችን ማየት ታግሶ ማየት በጥሩ መንገድ ካየነው ሶሻል ሚዲያ በጣም ጠቃሚ ስለሆነ በጣም ትላልቅ መምህራን ያስተማሩት ትምህርት ይለቀቃል። 1 ደቂቃ ወይም 2 ደቂቃ ወይ 3 ደቂቃም ሊረዝም ይችላል። እስከ 5 ደቂቃም ሊረዝም ይችላል። እኛ አጫጭር ቪዲዮ ማየት ፈልገን የ5 ደቂቃ ስብከት ሊመጣ ይችላል። ያንን ታግሶ ተረጋግቶ ራስን ኮንትሮል አድርጎ ታግሶ ማዳመጥ ይቻላል። ስለዚህ እንደዛ እያደረግን ይሄ ማይንድ ሴታችንን በመንፈሳዊ እውቀት ስንቃኘው ከእንደዚህ ነገር እየተላቀቅን እንሄዳለን። ጊዜ ሰጥተን ማዳመጥ ስክሪን ላይ ብቻ አለማፍጠን ኦዲዮዎችን ትምህርቶችን ከቪዲዮ ይልቅ በኦዲዮ ደግሞ ዳውንሎድ እያደረጉ የስልካችንን ስክሪን አጥፍተን ቮይሱን ብቻ አብርተን በስልካችን እነኛ ነገሮች ማዳመጥ እንደዚህ ጊዜ መስጠት ለራሳችን መጽሐፍ ማንበብ ከስክሪን እየራቁ ቤተክርስቲያን ደግሞ መሄድ ጸሎት ማድረግ እነኚህ ነገሮች በልምምድ ሙሉ በአንዴ ፐርፌክት ላይሆን ይችላሉ። በልምምድ ስትራግል እያደረግን ትንሽ ቢሆን እያደረግን ስንሄድ ልባችን ለእግዚአብሔር ያለው ፍቅር ከፍ እያለ ስለሚመጣ የቀዘቀዘው ልባችን እየሞቀ በእግዚአብሔር ፍቅር እየሞቀ በመንፈስ ቅዱስ ፍቅር እየሞቀ ስለሚመጣ ያን ጊዜ ቃለ እግዚአብሔርን የምንጠማ ሰዎች ቃለ እግዚአብሔርን አንብበን የማንሰለች ሰዎች እየሆን ነው የሚለውና እነኛን ነገሮች በተዘዋዋሪ ቅድም ያልናቸው ለምሳሌ መንፈሳዊ ነገር የሚያነግሩን መንፈሳዊ ነገር የሚያነግሩን ጓደኞች መንፈሳዊ ነገር የሚያነግርበት ቦታ በውሏችን ውስጥ አንድ ጊዜም እንኳን እግዚአብሔርን እንድናስብ የማይፈቅዱልን ነገሮች ከህይወታችን ውስጥ ሪሙቭ እያደረግን እያስወገድን መንፈሳዊ ነገሮችን ደግሞ እየጨመርን እግዚአብሔርን እያሰብን እንድንል የሚያደርጉ ነገሮችን እየጨመርን በሄድን ቁጥር ልባችን ለቃለ እግዚአብሔር ክፍት የሆነ ይመጣልና በእንደዚህ አይነት መንገድ ሄደን ቃለ እግዚአብሔርን ሰምተን በሰማነው ኖረን ከእግዚአብሔር ጋር ተገናኝተን እንድንኖር ይገባናል።